10 ምርጥ አፕሊኬሽኖችን ዛሬ ይዤላችሁ መጥቻለሁ። እነዚህ 10 ምርጥ አፕሊኬሽን በስልካችሁ ላይ ካሌላ ስልኩን ጣሉ። ቆይ ማለቴ ዳውንሎድ አድርጉት። ሰላም ጤና ይስጥልኝ የዴቭ ዩኒቲ ኢንፎ ቤተሰቦች እንደምን አላችሁ? ዛሬ በ2026 የዕለት ተዕለት ህይወታችን እጅግ ቀላል የሚያደርጉ ነገር ግን ብዙዎቻችን የማናውቃቸውን 10 ምርጥ አፕሊኬሽኖችን ይዤላችሁ አፕሊኬሽኖችም ለትምህርት፣ ለስራ፣ ለፈጠራ ስራዎቻችን የግድ ያስፈልጉናል። እስከ መጨረሻ አብራችሁን ቆዩ። እንግዲህ በ10ኛ ላይ የተቀመጠው ካንቫ ነው። ካንቫ እንግዲህ የምንጠቀመው ለዲዛይን ሲሆን ማንኛውም የሶሻል ሚዲያ አፖችን፣ ሎጎ ወይንም የዩቲዩብ ታምብኔሎችን በቀላሉ ለመስራት አሁን ላይ ኤአይ ስለተጨመረበት በጽሁፍ ብቻ ምስል መፍጠር የሚችል አፕሊኬሽን ስለሆነ ይሄ አፕሊኬሽን ስልካችሁ ላይ ካሌለ ዳውንሎድ አድርጋችሁ አሁኑኑ ተጠቀሙ። 9ኛ ላይ ካፕከት ናት። እቺ ወሳኝ ናት። ብዙዎቻችን ላይ ያው በተለይ ሶሻል ሚዲያ ወይንም ቲክቶክም ይሁን የተለያዩ ሶሻል ሚዲያ ላይ የሚሳተፍ ሰው ይሄንን አፕሊኬሽኖች ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ለቪዲዮ ኤዲቲንግ የምንጠቀምበት አፕሊኬሽን ነው። ጥቅሙ እንግዲህ በስልክ ቪዲዮ ኤዲት ለማድረግ ቁጥር 1 አፕሊኬሽን ነው። የቪዲዮውን የጀርባ ድምጽ ለማጥፋት በራሱ ሰብታይትሎችን ለመጻፍ ምናምን የሚረዳን ድንቅ የሆነ አፕሊኬሽን ነው። ስለዚህ ካፕከት የግድ ነው። በ8ኛ ላይ ማይክሮሶፍት ሌንስ ናት። እንግዲህ ለሰነድ የምንጠቀመው ማለት ነው። ጥቅሙም እንግዲህ ማንኛውም ወረቀት ላይ ያለን ጽሁፍ በፎቶ አንሶ ወደ ዲጂታል ጽሁፍ ወይንም ወርድ ወይንም ወደ ፒዲኤፍ ለመቀየር ለተማሪዎች እንግዲህ በጣም ጠቃሚ የሆነ አፕሊኬሽን ነው። ይሄ አፕሊኬሽን እንግዲህ በስልካችሁ ላይ ካሌለ አውርዳችሁ ተጠቀሙት። 7ኛ ላይ ዱኦሊንጎ ነው። ይህም ደግሞ ምናምን ለቋንቋ የምንጠቀምበት ጥቅሙ ማንኛውንም የውጭ ቋንቋ በጨዋታ መልክ በቀላሉ ለመለማመድ የሚረዳ ድንቅ የሆነ ላይክ እንደ ጌም ማለት ነው። እንደ ጌም እየተጫወተን እንድንለምድ የሚያደርገን አፕሊኬሽን ስለሆነ ከወዲሁ አውርዳችሁ ተጠቀሙበት። 6ኛ ላይ ኖሽን ለእቅድ ወሳኝ ናት። ይህም እንግዲህ ኖሽን ለእቅድ ነው የምንጠቀመው። ይህ ማለት የዕለት ተዕለት ስራን፣ ትምህርትንና የዩቲዩብ ቪዲዮዎችን ሀሳቦችንም በአንድ ላይ ለማደራጀት የሚረዳ ምርጥ አፕሊኬሽን። ቀን በቀን የምንሰራቸውን ስራዎች በአግባቡ በቃ የሚቆጣጠርልን ነው ማለት ነው። 5ኛ ላይ የምንጠቀመው ፓስወርድ ወይም ቢትወርድ ይባላል። ይህንንም እንግዲህ ለደህንነታችን ነው የምንጠቀመው። ጥቅሙም እንግዲህ ሁሉንም የሶሻል ሚዲያዎች እና የባንክ አካውንቶች፣ የይለፍ ቃላቶች ምናምን አሉ አይደል? እነዚህ በፓስወርዳቸውን በአንድ ቦታ ላይ በጥንቃቄ ለመያዝ የሚያገለግል አሪፍ የሆነ አፕሊኬሽን ነው። ዛሬውኑ አውርዳችሁ ተጠቀሙት። 4ኛ ላይ ጎግል ጄሚናይ ነው ወይንም ቻት ጂፒቲ ሊሆን ይችላል። ለኤአይ እነዚህ እንግዲህ የኤአይ ረዳቶች ጥቅሙ ለጥያቄዎቻችን መልስ ለማግኘት፣ ኢሜል ለመጻፍ ወይ ለቪዲዮ ስክሪፕት ለማዘጋጀት የሚያገለግሉ የዘመናችን ምርጥ የኤአይ አፕሊኬሽኖች ናቸው። እነዚህ አፕሊኬሽኖች ካሌላችሁ ዘመኑን አልዋጃችሁትም። 5ኛ ላይ የምናየው ፈረስት ነው። ይህም እንግዲህ ለማተኮር የምንጠቀምበት አፕሊኬሽን ነው። ስራን ስንሰራ ስልክ ላይ አላስፈላጊ ጊዜ እንዳናጠፋ ትኩረታችንን ሰብስበን እንድንቆይ የሚረዳን አፕሊኬሽን ነው። ስልካችን ባልነካካን ቁጥር የምንሰራቸው ነገሮች በጣም አክቲቭ ይሆናሉ። እንደዛውም ደግሞ ጥራት ያላቸው ነገሮች እንሰራለን። ለዚህ ደግሞ ፈረስት እንግዲህ በጣም ጥቅም ያለው አፕሊኬሽን ነው ማለት ነው። በ2ኛ ላይ የምናየው አዶቤ ፖድካስት ኤአይ ነው። ይህም እንግዲህ ለድምጽ ጥራት በቪዲዮ የተቀረጸን የድምጽን ጥራት አውዲዮ ኳሊቲ ማለት ልክ በስቱዲዮ እንደተቀረጸ አድርጎ የሚያስተካክልልን ነው። ይህም በዌብሳይት በኩል የሚሰራ ድንቅ የሆነ አፕሊኬሽን ነው ማለት ነው። 1ኛ ላይ ያስቀመጥኩት ደግሞ እኔ ጎግል ሌንስ ነው። ይህም እንግዲህ ለፍለጋ ነው የምንጠቀመው። ጎግል ሌንስ ማለት እንግዲህ ጥቅሙ ምንድነው? ማንኛውም ነገር ፎቶ በማንሳት ብቻ መረጃን ለማግኘት የሚያገለግለን ነው። ያልገባንን ቋንቋ ለመተርጎም ወይንም የሂሳብ ጥያቄዎችን ለመስራት የሚረዳን ድንቅ የሆነ አፕሊኬሽን ነው። እነዚህን 10 አፕሊኬሽኖች ዛሬውን አውርዱት። እንደውም አሁን ለዛሬ የነበሩን 10 ምርጥ አፕሊኬሽኖች እነዚህ ነበሩ። እናንተ ከዚህ ውስጥ የትኞቹን ወደዳችሁ? በኮሜንት መስጫ ላይ አሳውቁ። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳትረሱ። ለሌሎች እንዲደርስም ሼር አድርጉ። እንደዚህ ያሉ ጠቃሚ መረጃዎች ሁልጊዜ እንዲደርሳችሁ ደግሞ ሰብስክራይብ ወይንም ፎሎ በማድረግ ቤተሰብ መሆናችሁን እንዳትረሱ። የምንቀጥለው ቪዲዮ እስክንገናኝ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለኢትዮጵያችን ይሁን። ሰናይ ጊዜ